ተመልካቾቻችን አሁን በደረሰን ዜና ጠቅላይ ሚኒስትር አብይ አህመድ በአርቲስት ሃጫሉ ሁንዴሳ ህልፈት አስመልክተው ማምሻውን መግለጫ ሰጥተዋል። ጠቅላይ ሚኒስትሩ በአማርኛና በኦሮሞኛ የሰጡትን መግለጫ ተከታትለን እንመለስ። የተከበራችሁ የኢትዮጵያ ህዝቦች በትናንትናው ዕለት የተባበሩት መንግስታት የሴኩሪቲ ካውንስል በኢትዮጵያና ጎረቤቶቿ አጨቃጫቂ ጉዳይ እየመከረ ባለበት ሰዓት መንግስታችን ሙሉ በሙሉ ትኩረቱን ለዚህ ጉዳይ አድርጎ የከፋ ውሳኔ ሀገራችን ላይ እንዳይወሰን በሚጣርበት ሰዓት መላው የኢትዮጵያ ህዝብ ወጣቱ እጅግም ደፋሩ በዚያ በአስጨናቂ ጊዜ ብዙዎች ሲታፈኑ ለብዙዎች ድምጽ የነበረው ሮጦ ያልጠገበው ሃጫሉ ሁንዴሳን ሰዎች በጥይት በመምታት ህይወቱን ሃጫሉ በሀገር ደረጃ ከመታወቁ በላይ በቅርበት ለረጅም ዓመታት የማቀው የቅርብ ወዳጄ በመሆኑ ሐዘኑ ጥልቅ ቢሆንም የጠላቶቻችን ፍላጎት የጀመርነው ስራ እንዳይሳካ የኦሮሞ ህዝብ ከሌሎች ብሔሮች ጋር በዚሁ መባላ እንዲጋደል ደም እንዲቃባ የጀመርነው ጉዞ እንዲደናቀፍ በተደጋጋሚ ሙከራ ሲደረግ የነበረ ቢሆንም በተለይ በሰኔ ወር በግልጽ አዲስ አበባ ጀምረን አዲስ አበባ ጦርነቱን እንጨርሳለን የሚያሰጋና የሚያሳስበን የኦሮሚያ ጉዳይ ነው በሚል በሚዲያ ጭምር የሚገለጽ ከዛም ያለፈ ገዳይ ቡድኖች በማደራጀት ማራስ ስራዎች ሲሰሩ ቆይተዋል። መንግስት እነዚህን ጉዳዮች ሰፊ ክትትል ያደረገ እንዳይሳኩ ከፍተኛ ጥረት ያደረገ ቢሆንም ታዋቂ የኦሮሞ ሰዎችን ሃጫሉን ብቻ ሳይሆን ሌሎቹንም በመግደል በብሔሮች መካከል ቁርሾ ለመፍጠር ግድያን ለመፍጠር አንድነታችን እንዲናጋ ሰላም ርስ ያሰብናቸው ጉዳዮች እንዳይሳኩ የውጭና የውስጥ ጠላት በመቀናጀት ይህንን እኩይ ተግባር ፈጽመዋል። ዛሬ የሃጫሉን አስክሬን ወደ ትውልድ ሀገሩ በመውሰድ የነበረው አጠቃላይ ሂደትም እንዲስተጓጎል በማድረግ በርከት ያሉ ሰዎች ህይወታቸው ለዚህ የኢፌዴሪ መንግስት ጥልቅ ሐዘን የተሰማው መሆኑን እየገለጽኩ መላው የኢትዮጵያ ህዝብ በሶስቱ ሰኔዎች ደም የማፍሰስና ጉዟችንን የማደናቀፍ ሙከራዎች ተደርገዋል። በዚህኛው ሰኔ ከሁለቱ ሰኔዎች በተለየ መንገድ በቀጥታ ጉዳዩ የማይመለከተው ሰው እንዲገደል ተደርጎ ከፍተኛ ድንጋጤ ከፍተኛ ጥርጣሬና የእርስ በርስ ግጭት እንዲፈጠር ሙከራ ተደርጓል። መላው የኢትዮጵያ ህዝብ እንዲገነዘብ የሚያስፈልገው ሃጫሉ የኛ መታወቂያ ባይኖረውም ዩኒፎርም ባይለብስም ታጋይ ነው። ታጋይ መሆኑን መላው የኢትዮጵያ ህዝብ በሃጫሉ መስዋዕትነት የኢትዮጵያ አንድነት የኢትዮጵያ ሰላም የኢትዮጵያ አጠቃላይ ጉዞ በአንጸባራቂ መንገድ ዳግም የሚመዘገብ እንጂ የሚቆም እንዳይሆን የጥላቶቻችን መሻትና ፍላጎት እንዳይሳካ ህዝቡ የዚህን እኩይ ዓላማና ፍላጎት በመረዳት ግብ እንዳይመታና እንዳይሳካ ከመንግስት ጎን በመሆን አንደኛ ጉዳዩ በፍጥነት ተጣርቶ የህግ የበላይነት እንዲረጋገጥ የህግ የበላይነት በሀገር ደረጃ እንዲረጋገጥ ሰላም የማስከበር ስራችን እንዳይደናቀፍ ያሰብናቸው የተለምናቸው ያቀድናቸው ጉዞዎች እንዳይደናቀፉ መላው የኢትዮጵያ ህዝብ ከጎናችን በመሆን አስፈላጊውን ትብብር እንዲያደርግልን እየጠየቅኩ መንግስት የዚህችን አገር ሉዓላዊነት የዚህችን አገር ሰላም የህዝቦቿን አንድነትና የዘላቂ ፍላጎቶቿን ለማሳካት
የጀመራቸውን ጥረቶች በእጅጉ አጠናክሮ ይቀጥላል። ጠላቶች እንደሚበትኑን እንደሚያባሉን ያስባሉ። ነገር ግን ይህ ክስተት ይበልጥ በጥልቀት ነገሩን እንድመረምር አንድነታችን እንዲጠናከር ጠላቶቻችን ፍላጎታቸው እንዳይሳካ ሀገር እንዲቀጥልና የሀገር ትልሞች እንዳይደናቀፉ የምንጠቀምበት እንዲሆን መላው የኢትዮጵያ ሕዝብ ከጎናችን በመሆን እንዲያስቀጥል በታላቅ ትሕትና ጥያቄን አቀርባለሁ። ጠላቶቻችን የሚፈልጉት የሚያስቡት የተለሙት ያቀዱት አይሳካም። ተጨማሪ መስዋዕትነት መክፈል ካስፈለገ መስዋዕትነት ይከፈላል እንጂ የኢትዮጵያ ትልሞች አይደናቀፉም። የኢትዮጵያ አንድነት አይደናቀፍም። ብሔር ብሔረሰቦችም አይባሉም። ይልቁንስ አንድ ሆነው አና ሰላማቸውን የሚያደፈርስ ፍላጎቶቻቸውን ማደናቀፍ የሚሻ ጉዞዎቻቸው እንዲቆሙ እንዲበጠበጡ የሚያደርገውን ኃይል ለማስቆም ህብረትና አንድነታቸው የሚጠናከር እንደሚሆን ሙሉ እምነት አለኝ። የገጠመን ሐዘን እጅግ መሪር ነው። በርካታ ሰዎች ተጎድተውብናል። ነገር ግን በሐዘን ውስጥ ቆመን ለበለጠ ሰላም ለበለጠ የህግ የበላይነትና ሀገራዊ ዕቅድ መሳካት በጋራ እንድንሰራ አደራ ማለት ፈልጋለሁ። አስፈላጊና ጠቃሚ መረጃዎች ሲኖሩ በየደረጃው ያለው የመንግስት ኃላፊ ለህዝብ የሚያሳውቅ መሆኑን እየገለጽኩ እኛ በጀመርነው መንገድ ወንጀለኞችን የመያዝ የህግ የበላይነትን የማስከበር እና አስፈላጊውን እርምጃ የመውሰዱን ጉዳይ አጠናክረን የምንቀጥል ይሆናል። መላው የኢትዮጵያ ህዝብ ይህን ተገንዝቦ ከጎናችን እንዲሆን አደራ ላለው አመሰግናለሁ። ኡመተ በላ ኦሮሞ ሁንዳፍ ጉያራ ገደጭማ ገደኑ ኬሳ ባው ሂንደንዴ